ወጡ። በዚህም 1920ዎቹና 1930ዎቹ በወቅቱ 25000 ይገመቱ ለነበሩት ኳታራውያን ከሌላው ጊዜ በተለየ ኑሮ የከበዳቸው ወቅት ነበር። ሊነጋ ሲል ይጨላልማል አይደል የሚባለው። ኳታራውያን በታሪካቸው የማይረሷቸውን 2 አስርት የችግር ዓመታት እንዳሳለፉ እንደ አውሮፓውያን አቆጣጠር በ1939 የኳታርን ታሪክ እስከ ወዲያኛው የቀየረው የነዳጅ ክምችት ከመሬቷ ስር መፍለቅለቅ ጀመረ። ክፉ ዕጣ ሆኖ ግን ድሃና ገበያ ሳይገናኙ ቀሩ። ነዳጁ ከመሬቷ በፈለቀበት በዚያው ዓመት በ1939 ሁለተኛው የዓለም ጦርነት ተቀሰቀሰ። ነዳጅ የማውጣቱ ሥራ እስከ 1950ዎቹ ተጓተተ። ጦርነቱ ተጠናቆ ዓለም ቀልብ ገዝታ ሀብቶቿን አውጥታ ስለመጠቀም ስታስብ ቀድማ የተመለከተችው ኳታርን ነበር። በወቅቱ በእንግሊዝ ቅኝ ግዛት ስር የነበረችው ኳታር በ1950ዎቹ ነዳጅ እየቀዳች በመሸጥ ድህነት ደና ሰንብት ማለት ጀመረች። በ1971 ኳታር ከእንግሊዝ ቅኝ ግዛት ነፃ ወጣች። ዜጎቿም የኢኮኖሚ አብዮት ለማየት ዘመናትን አልጠበቁም። በ1973 የኳታራውያን ዓመታዊ የነፍስ ወከፍ ገቢ ወደ $1200 ተመነደገ። ከነዳጅ በፊት ይህ ቁጥር $35 እንደነበር ያስታውሱ። መንግስታቸው ጊዜ ሳያጠፋ የትምህርት ቤት፣ የጤና ተቋማት፣ የመንገድና ሌሎች ለዕለት ተዕለት ግልጋሎት የሚውሉ መሠረተ ልማቶችን ለዜጎች ማዳረስ ጀመረ። ዛሬ ላይ ኳታርና ኳታራውያን ምን ያህል ሀብታም ናቸው የሚለውን በአንድ ምሳሌ እናሳያችሁ። በሀገራችን ጭልፊት ያለፉበትን ነጥቆ የመሄድ መጥፎ ተምሳሌት ናት። በተለይም ዶሮ አርቢ ከሆኑ ስሟን መስማት አይፈልጉም። ሁሉም ነገር አንጻራዊ በሆነባት ዓለም በኳታር ሲሆን የጭልፊት ታሪክ ራሱ በደማቁ በመልካም የተጻፈው። ቤዱዊኖች ለብዙ ሺህ ዓመታት ጭልፊቶችን እንደ ዋነኛ የአደን መሳሪያ ይጠቀሙባቸው ነበር። 95 ከመቶ የአገሪቱ ክፍል ጨው ያለ ምድረ በዳ መሆኑን አይርሱ። እዚህ ምግብ ፈልጎ ማግኘት እንደ ሌላው የዓለም ክፍል ቀላል አይደለም። በእግር ተሯሩጦ ማደንም የማይታሰብ። ቤዱዊኖች ታዲያ አደን ሲወጡ በልተው ስለማደራቸው ዋስትና የምትሰጣቸው አንድ አጋር አለቻቸው። ጭልፊት ትባላለች። ዛሬ የኳታራውያን ሕይወት ለመልካም ተቀይሯል። በልቶ ለማደር ጭልፊት ይዞ አደን መውጣት ታሪክ ሆኗል። ሆኖም ቀን ወጣለን ብለው ግን የክፉ ቀን ጓዶቻቸውን አልረሷቸውም። ዛሬም ጭልፊቶች የኳታራውያን ሕይወት አንድ አካል ናቸው። በቤታቸው ጭልፊቶችን መንከባከብ፣ አደን ማሰልጠንና ዓመታዊ ውድድር ላይ ይዟቸው መገኘት ሀገራዊ ባህል ግለሰብ